ሽመና ከክር የሚጀምር ታሪክ፣ ከእጅ የተወለደ ጥበብ፣ ከትውልድ ወደ ትውልድ የተላለፈ ባህል። በኢትዮጵያ ለመቶዎች ዓመታት የሽመና ስራ በእጅ ብቻ ይሰራ ነበር። ትዕግስት፣ ጊዜና ብዙ ጥረት የሚፈልግ። ዛሬ ግን በዚህ ቦታ ላይ በሽሮ ሜዳ ይህ ታሪክ ከቴክኖሎጂ ጋር ተገናኝቶ እየተቀየረ ነው። ድሮ የሽመና ስራ ቀላል አልነበረም። ክር ማዘጋጀት፣ መደወር፣ መዘርጋትና መሸመን ሁሉም በእጅ ይሰራ ነበር። አንድ ልብስ ለመጨረስ ቀናት አንዳንዴም ሳምንታት ይወስድ ነበር። ይህ ስራ ለሰራተኞቹ ስራ ብቻ አልነበረም፣ ህይወት፣ መለያ፣ ባህልም ነበር። አምራት ተስፋዬ ይባላሉ። ሽሮ ሜዳ እንጦጦ ጎዳና ድርጅት ውስጥ ነው ያለነው። አሁን እየሰራን ያለነው ጥበብ ነው። ማሚቴ ጥበብ ነው ትባለው፣ የድሮ ጥበብ ማለት በጣም ከድሮ ከአባቶች ከእናቶች የመጣች በኩታም በነጠላም እንደው በቀሚስ ምን ተሰራ ማትቼ ድሮ ቤት ውስጥ አባብ ቦታም ስለሆነ በሶስት እንጨቶች ቆመው በሶስት እንጨቶች ነው፣ ብዙ ምቾትም የለውም እና ወይም ደግሞ አልፎ ተርፎ ጉድጓድ ተቆፍሮ እዛ ጉድጓድ ስር ይሄ የምንረጥበት መርገጫ ጉድጓዱ ስር ገብቶ እዛ ጉድጓዱ ስር ምንሰራ ምንም አይነት ምቾት የለውም። አሁን ግን ብረት ተበይጎ በሳንቲሜትር እንዳይዛነፍብን ተደርጎ ስራውን ደግሞ ከድሮ የተሻለ ነው የምንለው ምንድነው እዚህ የሚሰራና ቤት ውስጥ የሚሰራ ልብሶች ይለያሉ። ለምን እዚህ የሚሰራው በጣም ጽድቅ ያለ ነገር ነው የሚወጣው። ለምን ከዋራም የለውም ምንም የለውም። ያኛው ግን ከመሬት ጋር አሁን ቅድም እንደነገርኩሽ ጉድጓድ ውስጥ ሆነን እንሰራ ነበር። አሁን ከዛ አየር ላይ ሲሰራ ጽዳቱም እንደዛው ነው። ጊዜ ያለፈ ሲሄድ የሰዎች ፍላጎት ጨመረ፣ ገበያው ተስፋፋ፣ ፍጥነት አስፈላጊ ሆነ። በዚህ ጊዜ ነው የመጀመሪያ ለውጥ የተጀመረው። እጅን የሚረዱ ቀላል መሳሪያዎች፣ ከዚያም ማሽኖች። ለአንዳንዶች ይህ እድገት ነበር፣ ለሌሎች ግን ስጋት። ከዚህ በፊት የነበረውን የሽመና እንትን በጣም ጊዜ ፈጅባቸው ነበር የነበር። አሁን ቴክኖሎጂ በተል ስለመጣ ግን ቶሎ ብሎ ይደርሰላታል ማለት ነው። አሁን ወጣቶቹ ከዚህ በፊት እየሰሩ አልነበሩም፣ ወደዚህ የተቀላቀሉ አልነበሩም ማለት ነው። አሁን ግን ሁሉም ወጣቶች በቃ በጥልፍ የተተዳደሩ ካው ያን የተለያየ መነን አለ። ይሄ መነን ነው የሚባለው፣ ይሄ አርኩ ማለት ነው። ተሸምኖ ነው የሚመጣው። አሁን ሁለት አይን የሚባል አለ፣ ሶስት አይን የሚባል አለ። ከዛ ከተሰጠን ደግሞ ወዲያው ማድረቂያ ተደርጎ ዲዛይን ይወጣል። ለዚህ በቃ ከተሰራ ደግሞ ያው ኦኬ ማለት ዘመናዊማ የዚህ ስራ ለማጥፋት በጣም ብዙ ተኪዶ ነበር። ታርቁን ከኛ ወስደው ጥበቡን ደግሞ ያው በጥልፍ አድርገው እንደ ዘመናዊነት ነው እየወሰዱ ያሉት። የጨሌውን ከውጭ ማመጣ ጨሌ የተጣደቀ ነው። ይሄን ጥበብ እየገደለም ያለው ዘመናዊ የተባለው እሱ ነው። አሁን ባህላዊው ምንድነው ድካም አለ። ዘመናዊው ደግሞ ይሄ ባህላዊን 15 ቀን እንሰራው፣ በዘመናዊ ደግሞ ስናመጣው በ3 ቀንና በ4 ቀን እንጨርሰው። ያ ምንድነው ያው የጊዜውን እንትን ያቀለውና ስራውም እንደዛው እየቀለለ ይሄዳል። ያው ባህላዊ የነበረው አንዴ ጊዜ ፈጃል በደም። አሁን ይሄ ዘመናዊ ቴክኖሎጂ ሲሆን በቃ ቶሎ ብሎ ይደርሳል። ባህላዊው ምንድነው በጭባሮ ተለቅሞ ስለሚሰራ ምንም አይነት ይበተን ብትዩ የሚበተንም ነገር አይደለም። አሁን የሚጠቅመው ባህላዊ ነው። ያኛው አንዴ ውሃ ስር ከገባ ምንም አይነት እንትን የለውም። ይሄኛው ግን ቢታጠብም እየነጣ ያማረ የሚመጣ ነገር ለምን ጥበብ ነው። ያኛው ግን ስዕል ነው። ስዕል ላይ የተሳለው ስዕል ላይ
በስንጀር ተስለሰባ ይሄኛው ጥበብ ከልብ የተሰራ ጥበብ ነው። በቃ ዘመናዊ በጣም ደስተኛ ናቸው ይቀበሉ ማለት አሁን የሽመና ከሆነ ጊዜ ፈጅባቸዋል ምናምን ዳልኩስ ማለት ነው። አሁን ይሄ በቃ በፈለጉበት ሰዓት ዶክተሩ ሊደርሰላቸዋል። ይሄኛው በድካም መሰሪው ነገር ስለሆነ ጥብቅ ብሎ የሚሰራ ነው። ያኛው ግን ስዕል ነው። ስዕል ተስሎ ስዕል ላይ መደብደብ ነው የሚደበደበው። ይሄ ውሃ ስር ሲገባ እያማረ የሚሄደው፣ ያኛው ደግሞ ውሃ ስር ሲገባ እየሞተ የሚሄድ ማለት ነው። ያ ዘመናዊ ተብሎ መጣ እንጂ አሁን ደግሞ ለባሽ ለባሽ መጥቶ የሚያየው ምንድነው? ጥበብ ነው። የታለ ጥበብ? ይሄማ ድብድብ ነው ምናምን ያኛውን የስንጀሩን ጥልፍ ማለት ነው። ትልቅ እናቶች ይመጡና ምንድነው የሚመጡት? ጥበብን ነው የሚመጡት። ጥበብን ነው ማዘጋጀት። ጥበብ አዘጋጅተን ግን ሰው የሚፈልገው ደግሞ አሁን ዛሬ ጠብሶ ዛሬ የሚጥለውን ነገር ግን እሱ ደግሞ ለኛ ሀገር የሚሆን አይደለም። እኛ አንድም ሁለትም ሶስት የምንለብሰው ነው። አንዴ ለብሰን የምንጥልበት ላይ አይደለም ያለን እኛ ማለት ነው። በቃ አሁን ይሄ ምንን ስንቀበል መጀመሪያ ማድረቂያ እንባላለን እናጣብቀዋለን። ይሄ በሳቻለ ከዛ ዲዛይነሩ ያወጣዋል ማለት ነው። ከዛ በዲዛይነሩ ልክ ደግሞ እኛ እንሰራዋለን። እቺኛዋን ዲዛይን አንዷን ጭራሮ ለመልቀም ምን ያህል ጊዜ እንደሚፈጅብን እሱ ግን ያው በእስክሪብቶ ስለሚስል ያኛውን አቅሎት ነው የሚያየው። ይሄኛው ግን በጣም ለስራውም ከጥራቱ አኳያ ስራውም በጣም ይከብዳል። አሁን ቀሚሱ እንደ ልዩነቱ ነው። ትልቅ ቀሚስ አለ፣ ትንሽ ቀሚስ አለ። አሁን በ3 ቀን የሚያልቅ አለ፣ በአንድ ቀን የሚያልቅ አለ፣ በ2 ቀን የሚያልቅ አለ። እንደ ቻይናዎች ባለፈው መጋረጃ አድርገን እንደሸኘናቸው እንደዛ መሸኘት ነው እንጂ የኛም ስራ ደግሞ እየተበላሸ ነው የሚለው። እንደዛ ሲሆን ማለት ነው። እንደዛ እንዳይሆን ደግሞ እኛ በልክም የራሳችን ጥበባችን ማሳወቅ። አንዳንዶች ቴክኖሎጂ ባህላዊ ሽመናን እያጠፋ ነው ይላሉ። ሌሎች ግን ቴክኖሎጂ ባይኖር ባህሉ ይጠፋ ነበር ይላሉ። እውነቱ ግን ምናልባት በመካከል ነው። ባህል ካልተጠበቀና በቴክኖሎጂ ካልተመራ ይጠፋል። ቴዎድሮስ ሲሳይ እባላለሁ። ወንጦጦ ጎዳና ሸማኔ ማህበር አባል ነኝ። ቴክኖሎጂ የኛን ባህል ሽመና ሊያጠፋ አይችልም። ማያጠፋበት ምክንያት ምንድነው? የምናመርትባቸው ማቴሪያሎች ስስና በሰው እጅ መስራት የሚችሉ ናቸው። በቴክኖሎጂ ለመስራት ተሞክሮ ነበር፣ ግን እነሱ ሊሆኑ አልችሉም። አሁን እነዚህ ድር ነው። ድር ማቴሪያል ቀጭን ነው። ድር ቢያብር አንበሳ ያተር ይባላል። አሁን እነዚህ ወደ ቴክኖሎጂዎች ብንከታቸው ወደ ማሽኖች ይበጥሳሉ። አሁን በቴክኖሎጂ የሚሰሩ ስራዎች ጥራታቸው እንዲሁ ሊያምሩ ይችላሉ፣ ዘለቄታዊ አይደሉም፣ እየፈቁ አይወጡ። የባህላዊ ሽመና ደግሞ በእጅ ያንዳንዱ ተሰርቶ ስለሚሰራ ጥራቱን ጠብቆ ስለሚሰራ ውበቱ የጎላ ይመጣል። የሀገር ባህልን ልብስ እኛ እንዲሁም ብዙዎቹ ቢያስተዋውቁልን ከዚህ ወስደው ቢያስተዋውቁልን ማንም እስካሁን እየተሰራልን አይደለም። ውጭ ላይ አሁን የሆነ አንድ ሁለት ይመጡና አንድ ሻርፕ ሁለት ሻርፕ ወስደው እኛ አንዱ ከራሳችን ሰጠን እንኳን ቢያስተዋውቁልን ለእኛ ራሱ በጣም እንትን ነው። አሁን ምንድነው ተፈላጊነቱ? ባህልን በእኛ በዓል አንዳንድ ፕሮግራም እየጠበቅን ነው ይሄን ነገር እንትን እያደረግን፣ ግን ይሄ እንዳይሆን ለእኛም ደግሞ የሚረዳን ሰው ሆኖ ስራችን የሚያስተዋውቅ ከውጭም ከየትም ቢያስተዋውቅን እኛም ወደዛው እንሄዳለን። በቀላሉ የማይተካ ጥበብ በእጅ የሚፈጠር ውበት አለ። ሸማኔዎች ከትውልድ ወደ ትውልድ የሚተላለፍ ዕውቀትን በእጃቸው ጠብቀዋል። ቀለምን፣ ክርን፣ ንድፍን በማጣመር ባህልን በጨርቅ ላይ ይጽፋሉ። ነገር ግን ይህ ውበት ከተሰራበት ቦታ ውጭ አይታይም። ዛሬ ግን ዓለም ተቀራርቧል። አንድ ፎቶ፣ አንድ ቪዲዮ፣ አንድ ዲጂታል መድረክ የአካባቢ ስራን ወደ ዓለም ሊያደርስ ይችላል። ሸማኔዎች ከዲጂታል ማርኬቲንግ እገዛ ቢያገኙ የሸመኑት ጨርቅ ብቻ አይሆንም፣ ታሪካቸውንም ይሸምናሉ፣ ባህላቸውን ያጋራሉ፣ ለዓለም ይታያል። ምክንያቱም የባህላዊ ሽመና እጅ ቴክኖሎጂን ሲገናኝ አዲስ እድል ይፈጥራል። አንድ ጥያቄ አለ። ይህን ውበት ዓለም እንዲያየው ምን ይደረግ? ሰው የራሱን ስራ ሰርቶ አዙሮ ባይሸጥ፣ የራሱ የሚያስተዋውቅለት ሰው ቢገኝ፣ ሁሉ ነገር ቢስተካከልለት ወደ ተሻለውም ይመጣል ብለን እናስባለን። ይሄ ባህላዊ ስራውን ከጨረሰ በኋላ ምን ላድርገው? ገና አዙሮ በየሱቁ አዙሮ ነው የሚሸጥ። ያንን አዙሮ ባይሸጥ ያንን የሚረከበው ሰው ወዲያውኑ ያ ደግሞ ከተረከበው ላይ ደግሞ ሰው መጥቶ የሚገዛበት መንገድ ደግሞ ቢፈጠር። እነዚህ አሁን ቲክቶኮች አሁን እያስተዋወቁ ነው ሸማ ስራ እንዴት እየገነነ እንዲወጣ የእነሱ ማስፋጽኦ ለኛ አሁን ጥሩ ነው። የመስሪያ ቦታው በጣም ችግር ነው። የመስሪያ ቦታ ይሄ ረጅም ነው የሚወስደው። የዚህ አሁን በፊት ቤት ውስጥ ሰሪ የቦታ ኪራይ የሚባል ነገር የለም። የሽመና ስራ ታሪክ አልቆመም።
ከእጅ ጀምሮ ወደ ማሽን ደርሷል። ግን መንፈሱ አልጠፋም። ባህል እና ቴክኖሎጂ አብሮ ሲጓዙ ያለፈውን ያከብራሉ፣ ወደፊቱንም ይገነባሉ። ይህ ነው የሽሮ ሜዳ የሽመና ታሪክ። ከሞ ያረድ እውቀታ ስጎ የወሳይ ወሳበክስ ከእግዚአብሔር ማለት ነው ከእግዚአብሔር ማለት ነው እውቀት ናቶስ እንደዛ አድርጎ ነው እስከዛሬ ዓለምሳ አድሪ የት በሆነ ጊዜያን ፍራስ ዋክሪ ተግደናስ ደምበት አፄ ኃይለ ሥላሴ ጋሞኛ ኦላ ሰው ሀይሰረ ብትሪ ኦላ ኦላት ኦላ ቢት ላ አይዋን ራስካ ሪካሽትሪ ሀይሰ ደረጅሪ ወትሪ ማህበረ ደረጅሪስ ግን ሀይ መንግስት አይ ሳይ ራቡሪ ስፍ ደረጅ ወደ ለምን አይ ምክንያት አሁን ናይ ሕጂ ቴክኖሎጂ ዘሎ ትልፍል በቃ ብዙ በለጠ ዘሎ ናይ ከልቲ ሓሪፍ ኦሬዲ በቃ ናይ ሽመና ዝነበረ ግዜ ዝወስደሎም ዝነበረ በቃ ብዙ ዝጥልቲ ቴክኖሎጂ ገርና አዝ ዝቀረበዋን ነድረሰሎም ተልና ኦሬዲ በጣም ኖቶ ሸማው ሰው ዳዚ ኢቶቴስ ዳዚ ደካሚሪክ ሉኒ ዋይሪ ደካሚሪ ደሞስክ ደካሚሪ ደሚዲ አይሳ ሰበበ ዲዛይን ውቲ ደንስ ዘይኑነክ ዲዛይን ተደንስኩ ለማይዛይኪ በወርግራዝ ሰበበ ዶሪሪ ማይዛክ ማይዛ ሳተዶ ሉኒ ደደሳ ሰኑ ቃንስቶስ ሎ ወተሰ ተኖር ቃንስቶስ ስለዚህ አቃምት ሳይሲ ሐራሳክ አቃምት ሳይሲ እስቲ እንኮይዳሰ እስቲ ተቀምሳ ሸመኔ ተቀምተሲሪ ደርዚ ሙጋላ ደርዚ ዮትሳ ደርዚ ወተሰ ቆኑ ደርዚ ተቀምታ ሲኑ ኦሴ ፍቅንችቤ ካሳልሲ ክሳርሽ ዳሪስክ ይዘደለኑ ወተጃሰ ከላታ ቃይ ፉረ ጉጁጉጂ ሻሎ ቃይ ውሪኩ ጉጁጉጂ ተሳተዶ ኑደዛ አፋልቺያሰ ቢዝቂ ዋልቸ ቢው ቀነሲስ ተሳተዶ እንኳሰይ አቃስ ተቃመ ግሪስ አፋልቺ ነው ሲሳዱ ተናው አወላገ ግዝቸ ፋጃይዘይስ አወላገ ግዝ ፋጃይዘ እቅቼማ ሻሚዜሽን አወላገ ኦግዘይስ ይዘይሳ እናተን ይዘይ ባወክ